ማረኝ፣ አማራ ማረኝ፣ ጎንደር ዳግም እድል ስጠኝ፣ አሁን ከመጣብኝ ጥፋት አድኑኝ የሚል ተማጽኖ ነው የሰማሁት። ብዙ ሰዎች ግንቡ አለቀ፣ ግድቡ አለቀ ምናምን የሚለውን ነገር ነው የሰማችሁት። መገጭን በተመለከተ ጋሽ ተክሌን አናግሬያቸዋለሁ። መገጭ እኔ ሳልወለድ የተጀመረ ፕሮጀክት ይመስለኛል። መገጭ ዛሬም አልተጠናቀቀም። ለአማራ ፕሮጀክት የሚጨርስ መንግስት አማራ ካልመሰረተ በስተቀር መቼም አይኖርም። አማራን የሚያለማ አገዛዝ አይኖርም። ምክንያቱም ለምን እንድትደህይ እንደሚፈለግ እናውቀዋለን። ጥንቆላ አይደለም የምነግርህ፣ ስታቲስቲክስ ነው ማወራ። ክልል ውስጥ ያለው የአማራ ክልል ያለው የሮድ ከቨሬጅ፣ የትምህርት፣ የጤና ሁሉንም መሰረተ ልማቶች መዝኛ ያሳያለሁ። እጅግ ኋላ ቀረ ነው በሁሉም ስታንዳርድ። ማን ያደረገው ስርዓት እንዴ? የአማራ የወሊድ ምጣኔ ከ2% በታች እንዲሆን የተደረገው ለምን ይመስላል? አንተን ለማጥፋት ነው። ግልጽ ነው። ስርዓታዊ ነው። ባይ ዲዛይን በፖሊሲ ነው የምትደህየው። ነጥሎ ሊወደን ይችላል አብይ አህመድ በተአምር። አፋር ሲመታስ ጎንደር እንደሚሮጥ ግን አስቀድመን እናውቃለን። ስለዚህ ይሄ አዲሱ የአማራ ትውልድ የአብይ አህመድን እብደት ነጠላ አፉ ላይ አድርጎ የአማራ ህዝብ ከመሳቅና ከመታዘብ ውጪ አብይ አህመድን ይታደገዋል ወይ ዛሬ? አብይ አህመድን ያድነዋል ወይ ዛሬ? ለአብይ አህመድ የሚሞት የአማራ ልጅ አለ ወይ ዛሬ? በታሪክ የማይቆጨኝ ነገር ምንድነው? በገባኝ ልክ አማራ ተጠቃ በተባለ ጊዜ ለአማራ ህዝብ የምር ማለት ነው ራሴን ሰጥቼ ታግያለሁ። ዘመኔን ሙሉ ታገላለሁ። በገባኝ ልክ ማለት ነው። ዛሬ አብይ አህመድ ጎንደር የሄደበትን ምክንያት አብይ አህመድ በሚገባ ያውቀዋል። ለአማራ ልማት ተጨንቆ ለአማራ ታሪክ ተጨንቆ የአማራን ታሪክ በየቀኑ የኢትዮጵያ ባንዲራ እያለ የኢትዮጵያ ባንዲራ ገና በናሽናል ዲያሎግ ስላልጸደቀ የኢትዮጵያ ባንዲራ ታርጋ ላይ በአለማችን ላይ ታርጋዋ ላይ የራሷን ምልክት ለማድረግ የፈራች ሀገር ነች። አብይ አህመድ የፈጠራት ሀገር አረንጓዴ ቢጫ ቀይን ከጥለት ላይ ከነጠላ ላይ የሚፈታ አገዛዝ ከአማራ ታሪክ ጋር ሊታረቅ አይችልም። የአማራ ነገስታትን ታሪክ ሊያፈርስ የአማራን እሴት ሙሉ ቀድጄ ከሀገሪቷ ላይ አጠፋለሁ የሚል አገዛዝ አማራም ሆነ ኢትዮጵያውያን ለአዲሱ ኦርደር ራሳቸውን ማዘጋጀት አለባቸው። አዲስ ላመጣ ነው ስርዓት ከአዲሱ ስርዓት ጋር መላመድ አለባቸው እያለ በየቀኑ በዛ ደረጃ የሚፎክር አገዛዝ ዛሬ አማራ ወዳጅ ሆኖ ስለ አማራ አባቶች ታላቅነት ስለ ነገስታቱ ታላቅነት ሊነግረን አይችልም። ግን እዛ ቦታ ላይ እንዲቆም ያደረገው ማን ነው? የፋኖ ትግል፣ የአማራ ህዝብ ተጋድሎ። አብይ አህመድ ጎንደር መጥቶ ማሩኝ እድል ስጡኝ እያለ አማራ ሀገር ላይ እንዲንበረከክ ያደረገው ማን ነው? የአማራ ትግል ነው። ይሄ እየተደረገ ያለው መስዋዕትነት እየተከፈለ ያለው ራስህን የምታስከብረው በመታደርገው ተጋድሎ። ኢትዮጵያ ውስጥ ሰዎች አዝነውልህ ወይንም ደግሞ በህግ ስለሚገባ ጥበቃ አይደረግልህም። ሄዱና አሩሲ የሚታረዱ ክርስቲያኖችን ጠይቋቸው። በወለጋ የሚታረደውን የአማራ ህዝብ ጠይቁ። ሄዱና የሚፈላቀለውን ህዝብ ጠይቁት። እና አብይ አህመድ ነጥለው ዛሬ